እኔ አሁን እንደ ጀማሪ መቆጠር ሰው ነኝ። ኦ ማይ ጉድነስ ሉክ ይሄ አሁን ላይታችን ነው የወደቀው። እንጠቀመው ላይት ይሄንን ነው ባለው። ኦኬ ድጋሚ ሊወርቅ ይችላል፣ እናስተካክለዋለን። እኔ አሁን እንደ ጀማሪ መቆጠር ሰው ሆነም ይሄንንም የሌላችሁ ሰዎች ይኖራሉ። እያንዳንዳችን ስንጀምር የራሳችን የሆነ የሚያንሱን የሚጎሉ ነገሮች ሊኖሩ ይችላሉ። ስለዚህ ይህንን ሰበብ እያደረጋችሁ ወደኋላ የምትቀሩ ካላችሁ ሰበብ አታርጉ። አሁን እዚህ ጋር የምታዩት አሁን የወደቀው እንደ ፍሎረሰንት የሆነ ሙሉ የሆነ እንዲህ ረጅም የሆነ ላይት ነው ማለት ነው። በዚህ ጋር አለ፣ በዛ ጋርም አለ። ፊት ለፊት ደግሞ በካርቶን የተሰራ አሪፍ የሆነ ጥሩ ላይት የሚሰጥ ላይት አለ ማለት ነው። ስለዚህ እነኝን መግዛትም ሆነ መስራት የምችሏቸው ነገሮች ናቸው። የትኛውም ስልክ ጥሩ የሆነ ላይት ካገኘ ጥሩ ቪዲዮ ማንሳት ይችላል ማለት ነው። ስለዚህ ላይታችሁ ላይ ፎከስ ማድረግ ይኖርባቸዋል። ማይክ ደግሞ እኔ አሁን ማይክ እየተጠቀምኩ አይደለም፣ ነበረችኝ እዚች ጋር የሆነች እንትን የምትል ዋየርለሷ ነበረችኝ እና እየተጠቀምኳት አይደለም። የሆነ ውበትም የላትም ደስም አትልም። ግን ይሄን የምትሰሙት ድምፅ በራሱ በስልኩ እየተቀረጽኩበት ነው ማለት ነው። እንዲሁም ደግሞ ውጭ ድምፅ ሊገባ ይችላል፣ ምንም ችግር የለውም። በኤዲቲንግ ለማስተካከል መሞከር ይቻላል ማለት ነው። ማይክ፣ ካሜራ እና ላይት ካስተካከላችሁ አይዲያ ነው እንግዲህ የሚቸግራችሁ ማለት ነው። አይዲያ ደግሞ የተለያዩ ቪዲዮዎች በተለያየ ሶሻል ሚዲያ ላይ እየሄዳችሁ እንደ ቲክቶክ ሊሆን ይችላል፣ እንደ ዩቲዩብ ላይ ሊሆን ይችላል የሚሰሩ ሰዎችን እያያችሁ ምንድን ነው እየሰሩ ያሉት፣ እንዴት ነው የሚሰሩት ምናምን የሚለውን ከሰው ኢንስፓይሬሽን በመውሰድ እና በዚህ ነገር ላይ ብሰራ ብላችሁ የምታስቡትን ከመረጣችሁ በኋላ እናንተም ደግሞ በራሳችሁ መንገድ መስራት ትችላላችሁ ማለት ነው። ስለዚህ ይሄንን በማድረግ ሶሻል ሚዲያን መጀመር ትችላላችሁ ማለት ነው። በአጭሩ ለማድረግ ግን ወሳኙና ዋነኛው ነገር ምንድን ነው? ቲክቶክ መጀመር ነው። አምና ዩቲዩብ በመጀመርበት ሰዓት ቀደም የቲክቶክ ብጀምር ኖሮ ቲክቶክ ላይ ብዙ ኦዲየንሶችን በማፍራት ለዩቲዩብም ወደ ዩቲዩብም ሄደው ዩቲዩብ ላይ የሚለቃቸውን ቪዲዮዎች እንዲያዩ ሰብስክራይብ እንዲያደርጉኝ ማድረግ እችል ነበር ማለት ነው። ቶሎ ለማደግ ከፈለጋችሁ አሁንም እንደምለው ቲክቶክን ብትጀምሩና ከዛ ደግሞ ወደ ዩቲዩብ ብትመጡ በጣም አሪፍ ነው ብዬ አስባለሁ ማለት ነው። ስለዚህ ለመጀመር የምታስቡ ሰዎች ካላችሁ የመረጣችሁት ምርጫ በጣም ጥሩ ነው። አሁን ላይ በደንብ እየተስፋፋ ያለና ገና እያደገ ያለ ኢንዱስትሪ ስለሆነ ብትቀላቀሉት አሪፍ ነው ብዬ አስባለሁ። ግን ቀላል አይደለም። ያው ማንኛውም ስራ ቀላል አይደለም። ባይገወይ ይቻላል፣ እንደርሳለን። አድገን ደግሞ ትልቅ ቦታ ደርሰን መገናኘት እንችላለን ማለት ነው። ያልጀመራችሁ ሰዎች ከአሁኑ ጀምሩ ለማለት ነው። በሌላ ቪዲዮ እስካገኛችሁ ቻናሉን ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ እንድታደርጉ ጠይቃችኋለሁ። በቀጣይ ቪዲዮ እስክንገናኝ ይመቻችሁ።